አቤት ይኸውልህ እንደወጣው ስራ ለማቋረጥ የምታደርጉት ምክንያት ነው። አሸዋም ከሆነ ይጫን አምጡ እኮ ይምጣ ይመላለሱ ቦለኬት እየጨረሳችሁ እኮ ይጫን ያምጡ ይውረድ ምንም ችግር የለም። አንድ ላይ ይከፈላቸዋል። ሸምሱ ጋር ሂዱ። ሲሚንቶም ከሆነ አዎ ላይኛው እሱ ነው ቆንጆ። አዎ እሱ ጋር ሂዱ። በቃ ሲሚንቶም አሸዋውም ቦለኬቱም በፍጥነት ምን ችግር አለ? ይመላለሷ። ገንዘብ ይጭናቀው። ምንድነው ችግሩ? አለቀ። ሙሉን የኮንቴነሩ ማነው የዚህ ውሃው እንዳለ በርሜሎቹ ውስጥ ያለው በቃ ይምጣ። ያለ ውሃ ታዲያ ቦለኬት ምን አሸዋ ሲሚንቶ ቢመጣ ምን ዋጋ አለ? ይቀርታል። አቁምኩ። አይ እዚህ ነው የማወራው። አቁሜው ጓደኛዬን ያው በቃ ይመላለሱ። ምንም ችግር የለም ይመላለሱ። እሺ ሁላችሁም አዎ ይኸውልህ በቃ ምግብ ይብ ልክ እንደ ጨረሱ እንዳወረዱላችሁ ሲሚንቶም አሸዋውም ምግብ አዎ እንኳን በአግባቡ ካልተበላ እንዴት ይሆናል? ቀላል እንዳይመስልህ እንዲህ አይነት ስራ ማብላት እንደራሴ በቃ በደንብ በደንብ ይብሉ ይጠጡ በደንብ በቃ እኔ እመጣለሁ። ከዛ በኋላ ደግሞ ወደ ስራ ይገባል። ምግብ ነው ምንድን ነው ሲባል ጆንያ ለምግብ ሲባል ተረቱን አልሰማህም? በቃ ገንዘቡን እንደመጣሁ ይቅርታ ጉዳይ ይዞኝ እዚህ እንዲሁ ሰራተኛ ንዝንዝ ነው። ሲሚንቶ አለቀ፣ አሸዋ አለቀ፣ ወይ አንዴ ተጭኖ አይገባ መከራ ነው። እኔ በእውነት በጣም ነው ግን የገረምከኝ። እንደው አንዳንድ እኔ ፊት ለፊት መናገር እወዳለሁ። በቃ አድናቆቴን ለመግለጽ ነው። ለሰው ልጅ ያለ ክብር ይብሉ እንደ ልባቸው ይጠጡ ስትል እኔ በቃ በዚህ ዘመን እንደዚህ አይነት ሰዎች አሉ። ማንናቸው በዚህ ልክ የተገነባ ማን ነው? ያንተ ነው ስለ የምን ልጆች ነው ያልከው? አሁን እንደ ልባቸው ይብሉ፣ አትጨናነቅ፣ የሚጠጡትም ነገር እንደ ልባቸው ይጠጡ ስትል የትኛውን ቦታ አሰሪያቻለሁ። አብዛኛው ሰራተኛው ከኪሱ ነው የሚበላው። እንደጨረሰ ብሎኬት አስገብቶ ከኪሱ ሲሚንቶ ማስገብቶ ከኪሱ በቃ ተው። አይደለም ለሰው አይደለም ይብሉ ስትል ለማን ነው? ለሰው አይደለም። አሸዋውን ሲሚንቶን ውሃውን ለሚያመላልሱ ለሁለቱ አህዮች ነው ይብሉ ይጠጡ ያልከው? አዎ ዝም ብለህ ሳታዳምጥ ለሰው ልጅ ትላለህ። ለገና ሳያዳምጥ ለአህዮች ነው ደግሞ አለ ለሁለቱ አህዮች